ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። አብራችሁን ቆዩ። የካፍቾ ብሔር ዘመን መለወጫ በዓል ማሽቃሮ በተለያዩ ባህላዊ ክዋኔዎች በጠለ ወረዳ ተከብሮ ውሏል። 18ቱ የካፋ ነገስታት መካነ መቃብር ሾሻ ሞጎ ከዞኑና ከዚያ ውጭ በተገኙ እንግዶች መጎብኘቱ ታውቋል። በዓሉ ላይ የካፋ ምክሬቾ አባላት፣ የካፋ ዞን አመራሮች፣ የሀገር ሽማግሌዎች፣ ተጋባዥ እንግዶችና ሌሎችም የማህበረሰብ ክፍሎች በተገኙበት በተለያዩ ክዋኔዎች ተከብሮ ውሏል። በስፍራው የተገኙ እንግዶች ሾሻ ሞጎን ተዘዋውረው ጎብኝተዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው። የዳሽን ባንክ አክሲዮን ማህበር ከቦንጋ ከተማ አስተዳደር የውሃ አገልግሎት ጽህፈት ቤት ጋር የስራ ስምምነት አካሄደ። ስምምነቱ የውሃ አገልግሎት ክፍያን ደንበኞች በዘመናዊ መንገድና ያለ እንግልት እንዲከፍሉ የሚያስችል መሆኑ ተገልጿል። ባንኩ የካፍቾ ዘመን መለወጫ በዓል ስራን ለመደገፍ 200 ሺህ ብር መስጠቱም ተገልጿል። ዘገባው የባልደረባችን አማኑኤል ኃይለ ነው። ጽዮን ታደለ ታቀርበዋለች። በስምምነት መርሃ ግብሩ ተገኝተው ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ዳሽን ባንክ ለማህበረሰቡ ተጠቃሚነት በተለያዩ መንገድ እየሰራ መሆኑን ገልጸው የቦንጋ ከተማ ውሃ አገልግሎት ክፍያን በዘመናዊ መንገድ ለማከናወን በመብቃቱ መደሰታቸውንም ተናግረዋል። ዋና አስተዳዳሪው አክለውም ባንኩ የካፍቾ ዘመን መለወጫ በዓል ስራ የተሳካ እንዲሆን ስላደረገው ድጋፍም አመስግነዋል። ዳሽን ባንክ የተለያዩ ማህበራዊ ኃላፊነት የሚወጣ እንደመሆኑ የቦንጋ ውሃ አገልግሎት ክፍያ ለማስተናገድ ከስምምነት ደርሷል ያሉት ደግሞ የጅማ ዲስትሪክት ተወካይ ዳይሬክተር አቶ ሽመልስ በሻይ ናቸው። ስምምነቱ ለሌሎች ስራዎች ፈርቀዳጅ ነው ያሉት የቦንጋ ዙሪያ ጽህፈት ቤት ስራ አስኪያጅ አቶ ሚኪያስ ቢኒያም ለማህበረሰቡ የተሻለ አገልግሎት ለመስጠት ባንካቸው ዝግጁ መሆኑንም ገልጸዋል። ዳሽን ባንክ የቦንጋ ቅርንጫፍ ስራ አስኪያጅ አቶ ጌታውን አዛጌ ስምምነቱ ለባንኩም ሆነ ለማህበረሰቡ ፋይዳ ያለው መሆኑን ገልጸው ባጠረ ጊዜ ወደ ተግባር ለማድረግ ይሰራልም ብለዋል። ዛሬ ልዩ ቀን ነው። እንግዲህ በደቡብ ምዕራብ አካባቢ ከትላልቅ ከተሞች እንደተከመቆጠሩት አንዱ ቦንጋ ነውና ከቦንጋ ከተማ አስተዳደር የውሃ አገልግሎት ጽህፈት ቤት ጋር ያደረግነው የጋራ የውል ስምምነት ዛሬ ፈጽመናል። ይህ ማለት ምንድነው? ክፍያዎችን ዳሽን ባንክ የውሃ ልማቱን በመወከል የሚሰበስብ ይሆናል። ይህ ማለት ምንድነው? የተበታተኑ ሀብቶችን ሰብስበው ወደ አንድ አገልግሎት ማዕቀፍ ለማምጣት በጣም ትልቅ በር ይከፍታል። ይሄ ደግሞ በአንድም በሌላ መንገድ የውሃ ልማቱን በደንብ ያግዛል ብለን እናስባለን። ምክንያቱም ሀብትን በደንብ እንሰበስባለን፣ እንከታተላለን። ይሄ ሀብት ደግሞ ሲመጣ ዞሮ ኢንቨስት የሚደረገው የውሃ ልማቱ ላይ ስለሆነ እሱ ላይ ጥሩ ለውጥ ይታያል የሚል እምነት አለኝና በጣም ትልቅ ድል ነው ብዬ ነው የማስበው። የቦንጋ ከተማ አስተዳደር ውሃ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ አዱኛ ፍቃዱ የደንበኛ እንግልት ለማስቀረት ታስቦ ስምምነት መደረጉንም ገልጸዋል። የውሃ ሽያጭ ብር የሚሰበሰብበትን ከዳሽን ባንክ ጋር ለማድረግ ነው። አንደኛ ዋናው ስራዎች ቢሮ ውሃ አገልግሎት ላይ ብዙ ስራዎች ተሰርተዋል። ምንድነሱም አጠቃላይ ደንበኞች የውሃ ክፍያ የሚከፍሉት ማኑዋል እስከ ቢሮ በመሄድ ነበረ ከዚህ በፊት ሲከፍሉ የነበሩት። ያን የውሃ አገልግሎቱ ብዙ ስራዎችን ሰርቶ ሶፍትዌር ስራዎችን አስጭኖ ቢሮ ውስጥ ሲስተማቲካሊ አጠቃላይ ከማኑዋል ወደ ሲስተም እንዲቀየር ተደርጎ ስራዎች ተሰርተዋል። ያ ቢደረግም ደንበኛ አጠቃላይ አሁንም እየሄደ የሚከፍለው ደንበኛው ቢሮ እየሄደ ነው የሚከፍለውና ያን አስቀርቶ ደንበኛ ባለበት ሆኖ የትም ሆኖ ቤትም ሆኖ በፈለገበት ታይም በፈለገበት ጊዜ በራሱ በዲጂታል ሲስተም መክፈል የሚችልበትን ሲስተም ለማመቻቸት ስለሆነ ያን ውል ስምምነት ነው ዛሬ ከዳሽን ባንክ ጋር የተደረገው። የኮሪደር ልማት በዋቻ ከተማ አስተዳደር በዛሬው ዕለት በይፋ ተጀምሯል። የዘገበው የዋቻ ከተማ አስተዳደር መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ በማስጀመሪያ ፕሮግራም ላይ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ ባደረጉት ንግግር በክልል ውስጥ ካሉ 17 የከተማ አስተዳደር መዋቅሮች መካከል በግንባር ቀደምትነት ከሚጠቀሱት አንዷ ዋቻ ከተማ መሆኗን ገልጸዋል። ይህ ደግሞ የመጣው ከተማዋ በተመሰረተች በአጭር ጊዜ ውስጥ እያሳየች ያለችው ሁለንተናዊ ለውጥ መሆኑን ጠቁሞ ከተማ አስተዳደሩ በወሳኝ ኩነት ዘርፍ ባስመዘገበው ውጤት ከክልል አልፎ በአገር አቀፍ ደረጃ ሞዴል በመሆኑ የክልል መድረክ በከተማው መዘጋጀቱን ተናግረው የከተማው መንግስት ላሳየው ቀናነት የተሞላበት መስተንግዶ ምስጋናቸውን አቅርበዋል። የከተማው መንግስት ከተማዋን ተወዳዳሪና ለነዋሪዎቿ ውብ፣ ጽዱና ምቹ ለማድረግ በማሰብ ይህ በአገር አቀፍ ደረጃ በጥቂት ከተሞች እየተተገበረ ያለውን የኮሪደር ልማት ስራን በይፋ
ለማስጀመር በመብቃቱ አመስግነዋል። አቶ ሀብታሙ አክለውም ይህ የኮሪደር ልማት ስራ መሰራቱ ለከተማዋ ከሚያበረክተው ውበት ባሻገር የከተማዋን እድገት ተከትሎ በትራፊክ ፍሰት ላይ የሚስተዋለውን መጨናነቅና አደጋንም ለማስቀረት ሚናው የጎላ ነው ብለዋል። አቶ ሁነኛው ታደሰ የዋቻ ከተማ አስተዳደር ከንቲባ በበኩላቸው በይፋ ያስጀመርነው የኮሪደር ልማት ስራ ተጀምሮ እስኪጠናቀቅ ድረስ በየዘርፉ ያሉ ባለሙያዎች የተጠናከረ የክትትልና ቁጥጥር ስራ መስራት እንዳለባቸው አሳስበዋል። ግንባታውን የሚያከናውኑ ማህበራትም ስራው ለራሳቸው መሆኑን በመገንዘብ በተቀመጠው የጥራት ደረጃም ሆነ የጊዜ ሰሌዳ ሌት ተቀን ሰርቶ በማጠናቀቅ ማስረከብ አለባቸው ብለዋል። አቶ ሁነኛው ለዚህ ፕሮጀክት መሳካት በገንዘብም ሆነ በጉልበት ከመደገፍ ባሻገር ግንባታቸውን በራሳቸው ፍቃድ በማንሳት ላሳዩት በጎ ምላሽ ዋቻ ታመሰግናቸዋለች ብለዋል። የዋቻ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ የሆኑት አቶ ደነቀ ክፍሌ በንግግራቸው መስሪያ ቤታቸው በዚህ ዓመት የ5 ኪሎ ሜትር የኮሪደር ልማት ስራዎችን እንደሚያሰራ ተናግረዋል። ይህም ስራ በሁለት ምዕራፎች እንደሚተገበርና በዚህኛው ዙር በሁለት የግንባታ ሳይቶች በይፋ መጀመሩን አብራርተው በተቀመጠው ጥራትና ጊዜ ተጠናቆ ለአገልግሎት እንዲበቃ የተጠናከረ ክትትልና ቁጥጥር ስራ ይሰራል ብለዋል። መስከረም 12 እና 13 2017 በቦንጌ ሻምበቶ የሚከበረውን የካፍቾ ብሔር ዘመን መለወጫ ማሽቃሬ ባሮ በጋራ ለማክበር የሚያስችል ቅድመ ዝግጅት መጠናቀቁን የጨና ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት አስታወቀ። በዓሉን በዞኑ የሚገኙ 12 ወረዳዎችና 5 የከተማ አስተዳደሮች በአንድነት በዞኑ ከተማ ተገኝቶ የብሔሩ ባህል ትውፊትና ማንነቱን በሚገልጽ መልኩ በባህላዊ አልባሳት አሸብርቆ ያከብራሉ። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ተጨማሪ አለን። የጽሕፈት ቤቱ ኃላፊ አቶ ነጋሽ ታደሰ በዓሉ ሁሉንም ማህበራዊ መሰረቶች በማሳተፍ ለማክበር በተቀመጠው አቅጣጫ መሰረት የጨና ወረዳና የዋቻ ከተማ አስተዳደር የጋራ እቅድ ይዘው ሲሰሩ መቆየታቸውን ጠቁመዋል። በሁለቱ መዋቅሮች በወረዳው ዋና አስተዳዳሪና የከተማ አስተዳደሩ ከንቲባ የሚመራ አብይ ኮሚቴ ተዋቅሮ በዓሉን በጋራ ለማክበር እየተደረጉ ያሉ አፈጻጸሞችን በወቅቱ እየገመገሙ መቆየታቸውን ገልጸዋል። ከዚህም በተጨማሪ የሁለቱ መዋቅሮች የባህል ምክር ቤቶች ተግባራትን በጋራ ሲከታተሉ እንደነበሩም አስታውሰዋል። በበዓሉ ዙሪያ የነበሩ የግንዛቤ ችግሮችን በመቅረፍ በዓሉን ህዝባዊ መሰረት የማስያዝ ስራዎች በትኩረት መሰራታቸውንም ጠቁመዋል። በዚህ መሰረት ከተሳታፊዎች ልየታና የባህል ማዕከል እድሳት ጀምሮ አስፈላጊ ቅድመ ዝግጅቶች መደረጋቸውንም አቶ ነጋሽ ተናግረዋል። በመጨረሻም ለመላው የካፋ ህዝብ የእንኳን አደረሳችሁ መልካም ምኞት መልእክት አስተላልፈዋል። ደንን በመጠበቅ የቡና ምርትና ምርታማነትን በማሳደግና ስርዓተ ምግብን ለማሻሻል ፍሉር የተባለ ፕሮግራም በጊምቦ ወረዳ በይፋ ስራ ጀምሯል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ከደን ውድመት ነጻ የሆነ የቡና ምርት ማሳደግና የአርሶ አደሩን ስርዓተ ምግብ ለማሳደግ በወረዳው በሚገኙ 5 ቀበሌዎች ፕሮጀክት በመቅረጽ ስራ መጀመሩን የፕሮግራሙ አስተባባሪ አቶ ምንተስኖት ሻታቸው በሰነድ ገልጸዋል። ደንን ከውድመት በመጠበቅና በማልማት አርሶ አደሩን ከደን ጥገኝነት በማውጣት በጓሮና በማሳው ቡናን በማልማትና በመንከባከብ ኃላፊነቱን እንዲወጣ ታስበው የሶላር አማራጭ ቨርሚ ኮምፖስት፣ የማገዶ ቆጣቢ ምድጃና አርሶ አደሩን በግብርናው ዘርፍ በማሰማራት አጽንኦት ሰጥቶ እንደሚሰራ ጠቁሟል። የወረዳው አስተዳዳሪ አቶ ትብብሩ አሰፋ እንደገለጹት በወረዳው በግብርና ዘርፍ ያሉ ፕሮግራሞች በርካታ ለውጦችን በማምጣት የማህበረሰቡን ተጠቃሚነት እያረጋገጡ መሆናቸውን ጠቁሞ ፍሉር የተሰኘው ፕሮግራም የደንና የቡና ምርትና ምርታማነትን አቅም ይሰጣል ሲሉ ተናግረዋል። ከደን የተራቆቱ አካባቢዎችን በመለየት በሀገር በቀል ዛፎች በመሙላት በዓለም አቀፍ የአየር ለውጥን ከመከላከል ባሻገር ጥራት ያለው የቡና ምርትን ከማሳደግ ባሻገር እስከ ግብይት ስራ ድረስ የክትትል ስራዎች አጠናክረው እንደሚሄዱ አቶ ምንተስኖት ሻታቸው በሰነድ ገልጸዋል። ፕሮግራሙ በወረዳው ለ6 ዓመታት በየሞ ቦቃ የአበኪቻ ቀዳ ተጋ ቀበሌዎች ላይ የመሬት ለምነት በመጠበቅ የደን ውድመት በማስቀረት መስራት እንዳለበት ተጠቁሟል። ከመደበኛ ስራ ባሻገር የፕሮጀክቱ ስራዎች ላይ እንደማናቸውም ስራ አጽንኦት በመስጠት የመስራት ውስንነቶችን በማስወገድ ከግብ በማድረስ የፕሮግራሙ ቀጣይነት ላይ ህዝብና የሚመለከተው ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ሲሉ የውይይቱ ተሳታፊዎች ተናግረዋል። የተባበሩት መንግስታት የልማት ተራድኦ ድርጅት ጋር በመተባበር የገንዘብና የተለያዩ ግብዓቶችን የሚደግፍ ሲሆን በወረዳው ከፌዴራል እስከ ቀበሌ የትስስር ስርዓት በማበጀት የክትትል ስራ እንደሚዘረጋ የክልሉ የፕሮግራም አስተባባሪ ዶክተር በእውቀቱ ኃይሌ አብራርተዋል። ከተማዋን ለኑሮ ተስማሚና ተወዳዳሪ ለማድረግ የድርሻቸውን እንደሚወጡ የሺሾንደ ወረዳ ድንብራ ከተማ አንዳንድ ነዋሪዎች ተናገሩ። የከተማው ታዳጊ ማዘጋጃ ቤት በበኩሉ ለመኖሪያና ለንግድ የሚሆን መሬቶችን አዘጋጅቶ አልሚዎችን እየተጠባበቀ መሆኑ ተገልጿል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ምህረት ማሞ
በሺሾንደ ወረዳ ውስጥ የምትገኘው ዲምብራም በአካባቢው ረጅም ጊዜ ካስቆጠሩ ከተሞች መካከል አንዷ ስትሆን የእድሜዋን ያህል እድገት ማሳየት ሳትችል ዘመናትን አስቆጥራለች። ዲምብራ አሁን ላይ በከፍተኛ ለውጥ ጎዳና ላይ የምትገኝ ከተሞች መካከል አንዷ እየሆነች ነው። የዚህ ምክንያቱም ደግሞ በነዋሪዋ ዘንድ መነቃቃትን መፈጠሩ ህብረተሰቡን ማስተባበር በመቻሉ እንደሆነ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ያነጋገራቸው አስተያየት ሰጪዎቹ ገልጸዋል። ያለ ህብረተሰብ ተሳትፎ የሚመጣ ለውጥ አለመኖሩን ያረጋገጡት አስተያየት ሰጪዎቹም ከተማዋ ለኑሮና ለኢንቨስትመንት ተመራጭ ለማድረግ የሚደረገው ጥረት ውስጥ ሚናቸውን እንደሚወጡም ተናግረዋል። እነኚሁ አስተያየት ሰጪዎቹ ከተማዋን በመሪ ፕላኑ መሰረት ለማሳደግ ማዘጋጃ ቤቱ እያደረገ ያለውን ጥረት አጠናክሮ እንዲቀጥልም ጠይቀዋል። ከተማዋ ለኑሮና ለኢንቨስትመንት ምቹ በመሆኗም ከመሰከሩት አስተያየት ሰጪዎቹም ባለሀብቶች በከተማዋ መጥተው መዋለ ንዋያቸውን ቢያፈሱ በአጭር ጊዜ ውስጥ ትርፋማ መሆን እንደሚችሉም ገልጸዋል። የዲምብራ ከተማ ታዳጊ ማዘጋጃ ቤት ተወካይ ስራ አስኪያጁ አቶ ተከስተ ሳህሌ በበኩላቸው በከተማዋ በታዳጊ ማዘጋጃ ቤት ከተዋቀረችበት ከ2012 ዓ.ም ጀምሮም በመሰረተ ልማትም ይሁን በማህበራዊ ተቋም ግንባታ ረገድ የተጀመሩ ስራዎች ተጠናክሮ መቀጠላቸውን አስረድቷል። የረጅም ጊዜ የህብረተሰብ ጥያቄ የነበረው የመኪና መናኸሪያ ተገንብቶም አገልግሎት እየሰጠ መሆኑን የጠቆሙት ተወካይ ስራ አስኪያጁም የከተማ ነዋሪዎች የስራ ባለቤት ለማድረግ እየተሰራ ያለው ስራ አመርቂ ውጤት መመዝገቡንም ገልጿል። በከተማዋ 12 ሼዶች ተገንብተው ለ90 ወጣቶች ቋሚ የስራ እድል ለመፍጠር በማለም መሰጠቱንም ጠቁሟል። የውስጥ ለውስጥ መንገዶች በመክፈትናም ደረጃቸውን ለማሻሻል እንዲሁም ለነዋሪዎች መሬትን በሊዝ የማስተላለፍና የከተማዋን ስፋት ለመጨመር ሲሰሩ መቆየቱንም ገልጿል። ከተማዋ በርካታ ጸጋዎች ያሏት ከተማ መሆኗን ያብራሩት አቶ ተከስተም ሰንጋ፣ ማር፣ ኮረሪማ፣ ቡና፣ ቅመማ ቅመም በሰፊ ግብይት የሚፈጸምባት ከተማ እንደሆነችም ጠቁሟል። የዲምብራ ከተማም ከአዲስ አበባ ወደ ቤንች ሸኮ ዞን የሚወስደው ዋና አስፓልት መንገድ ዳር የምትገኝና ለኑሮ ተስማሚ የሆነች የአየር ንብረትና ምቹ የመሬት አቀማመጥ ያላት ከተማ መሆኗን ማዘጋጅ ቤቱ ለመኖሪያና ለንግድ የሚሆኑ መሬት አዘጋጅቶ አልሚ ባለሀብቶችን እየጠበቀ በመሆኑ ኑ ዲምብራን አብረን እናልማ የሚል ጥሪም ያቀርባሉ። ከተማዋ ለኑሮና ለኢንቨስትመንት ምቹ ለማድረግ የሚደረገው ጥረት የአካባቢዋ ተወላጆችና የከተማዋ ነዋሪዎች እንዲደግፉም ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚቀጥሉት 3 ዓመታት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የቱሪዝም ሻምፒዮን ሆነው ተመረጡ። የኢጋድ ጽህፈት ቤት በማህበራዊ ትስስር ገጹ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲሱ የኢጋድ ቱሪዝም ሻምፒዮን መሆናቸውን ስንገልጽ ኩራት ይሰማናል ብለዋል። የጠቅላይ ሚኒስትሩ ባለራዕይ መሪነት በቀጠናው ቱሪዝምን ለማሳደግ በሚደረገው ጥረት ከፍተኛ ሚና እንደሚኖረውም አስታውቀዋል። በተጨማሪም የጠቅላይ ሚኒስትሩ አመራር በኢጋድ አባል ሀገራት ዘንድ የኢኮኖሚ እድገትን ለማምጣት ቅርሶችንና አካባቢን ለመጠበቅ ከፍተኛ አስተዋጽኦ እንደሚያደርግም አስገንዝበዋል። የፕሮፌሰር በየነ ጴጥሮስ ስርዓተ ቀብር በአዲስ አበባ ጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሚሊኒየም አዳራሽ የአስክሬን ሽኝት መርሃ ግብር ተካሂዷል። ፕሮፌሰር በየነ ጴጥሮስ በሀገር ፍቅር ስሜት ኢትዮጵያን ማገልገላቸውን ጠቅላይ ሚኒስትሩ ተናግረዋል። በተለያዩ ዘርፎች በቅንነትና በታማኝነት ሀገራቸውን በማገልገል ለትውልድ ትምህርት የሰጡ ምሁር መሆናቸውንም አንስተዋል። በአዲስ አበባ ዩኒቨርሲቲ በመምህርነት ሙያ በትምህርት ሚኒስቴር ዴኤታ እንዲሁም ህይወታቸው እስካለፈበት ቀን ድረስ የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር በመሆን አገልግለዋል። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም በሕክምና ሲረዱ ቆይተው መስከረም 7 ቀን 2017 ዓ.ም በ75 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወቃል። ስርዓተ ቀብራቸውም የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች እንዲሁም ወዳጅ ዘመዶቻቸው በተገኙበት ከቀኑ 8 ሰዓት በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴሌም መምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።